እስኪ አስቡት 14 ዓመት ብቻ የሞላው አንድ ልጅ የበጋ እረፍቱን ከዘመዶቹ ጋር ለማሳለፍ በደስታ ጉዞ ይጀምራል። እናቱን ተሰናብቶ በቅርቡ መለሳለሁ ብሎ ይወጣል። ነገር ግን ይህ ጉዞ የመጨረሻው እንደሚሆን እሱም ሆነ ቤተሰቡ አላወቁም ነበር። ይህ የ14 ዓመት ልጅ ኢሜት ቲል ይባላል። ታሪኩ በአሜሪካ የሲቪል መብቶች ትግል ውስጥ ከማይረሱ ታሪኮች አንዱ ሆኖ ቀርቷል። ኢሜት ቲል በ1941 በአሜሪካ ውስጥ በቺካጎ ከተማ ተወለደ። ከእናቱ ከማሚ ቲል ጋር ይኖር ነበር። እናቱም ብቸኛ ልጇ ስለነበር በጣም ተወደው ነበር። ኢሜት ቀልደኛ፣ ተጫዋች እና ከጓደኞቹ ጋር መዝናናትን የሚወድ ልጅ ነበር። እሱ በሰሜናዊ አሜሪካ ስላደገ በደቡብ ክፍል የነበረውን ከባድ የዘር መድሎ በተሟላ ሁኔታ አያውቀውም። በ1955 የበጋ ወራት ዘመዶቹን ለመጠየቅ ወደ ሚሲሲፒ ግዛት ለመሄድ ወሰነ። እናቱ ከመሄዱ በፊት ብዙ ጊዜ አስጠነቀቀችው። እዛ ያሉት ሕጎች ከቺካጎ የተለዩ ናቸው፣ በተለይ ከነጭ ሰዎች ጋር ስትገናኝ በጣም ጥንቃቄ አድርግ ብላ ነገረችው። ኢሜት ግን እንደ ብዙ ወጣት ልጆች ሳይጨነቅ ወደ ጉዞ ተነሳ። ከዘመዶቹ ጋር ቀናትን በደስታ እያሳለፈ ሳለ አንድ ቀን ወደ አንድ ትንሽ የምግብና የሸቀጣሸቀጥ ሱቅ ውስጥ ገባ። በዚያ ሱቅ ውስጥ ነጭ የነበረች አንድ ሴት ነበር የምትሰራው። በዚያ ቀን በትክክል ምን እንደተከሰተ እስከዛሬ አይታወቅም። የተለያዩ ትረካዎች እንደሚሉት ግን ኢሜት በቀልድ ፈገግ አለ ይላሉ። ሌሎች ደግሞ ፊሽካ አሰማ ብለው ይናገራሉ። የተከሰተው ምንም ቢሆን በዚያን ዘመን በደቡብ አሜሪካ የነበረው የዘር መድሎ እጅግ ከባድ ስለነበር ይህ ትንሽ ነገር አስከፊ ውጤትን አስከተለ። You look like a movie star. What? See? Come on. Come on, let's go. She getting the gun. She getting the gun, yo. Come on. Carolyn, is this the right nigga? Let's on. ከጥቂት ቀናት በኋላ በሌሊት ጨለማ ውስጥ ሁለት ሰዎች ወደ ኢሜት ቤት ውስጥ መጡ። ከቤተሰቡ ፊት ጎትተው አወጡት። ቤተሰቡ ተማጸነ፣ አትውሰዱት ብለው ለመኑ። ነገር ግን ማንም ሊያቆማቸው አልቻለም። ከዚያ በኋላ የተፈጸመው በጣም አሳዛኝና አሰቃቂ ነበር። ኢሜት በጭካኔ ተደብድቦ ተገደለ። Bo's body was found in a river. Preacher just identified him to the sheriff. He recognized the ring Bo was wearing. I'm so sorry, Mamie. He's dead. ከቀናት በኋላ አስከሬኑ በወንዝ ውስጥ ተገኘ። ቤተሰቡና መላው ሕዝብ በዚህ አስከፊ ድርጊት በጣም ደነገጠ። ነገር ግን ታሪኩን የቀየረችው እናቱ ማሚ ቲል ነበረች። ብዙ ሰዎች የልጇን የቀብር ስነስርዓት በተዘጋ ሬሳ ሳጥን እንዲደረግ ቢመክሯትም እሷ ግን እምቢ አለች። ዓለም ልጄ ላይ የተፈጸመውን ሁሉ ይይ ብላ ክፍት የቀብር ስነስርዓት እንዲደረግ አደረገች። የተነሱት ፎቶግራፎች በጋዜጦችና በመጽሔቶች ታትመው በመላው አሜሪካ ተሰራጩ። ሚሊዮኖች የሚቆጠሩ ሰዎች ይህንን አስከፊ ክስተት አዩ። የዘር መድሎ ምን ያህል አደገኛ እንደሆነ በግልጽ ተረዱ። በኋላ ጉዳዩ ወደ ፍርድ ቤትም ቀረበ። ሁለቱ ተጠርጣሪዎች በፍርድ ቤት ቀርበው ቢታዩም በዚያን ዘመን በነበረው የዘር መድሎ ምክንያት ከክሱ ነፃ ተብለው ተለቀቁ። ይህ ብዙ ሰዎችን አስቆጣ። ለፍትህና ለእኩልነት የሚደረገውን ትግልም የበለጠ አጠናከረው። ብዙ የሲቪል መብት ተሟጋቾች ከዚህ ክስተት ተነስተው ለለውጥ እንዲቆሙ ተነሳሱ። ብዙ ታሪክ ጸሐፊዎችም የኢሜት ቲል ታሪክ በአሜሪካ የሲቪል መብቶች ንቅናቄን ለማጠናከር ትልቅ ሚና እንደተጫወተ ያምናሉ። የኢሜት ቲል ታሪክ የ14 ዓመት ልጅ ታሪክ ብቻ አይደለም። የዘር፣ የፍርሃት፣ የኢፍትሃዊነትና ለፍትህ የተደረገውን ትግል የሚያስታውስ ታሪክ ነው። አንዳንድ ጊዜ የአንድ ሰው ታሪክ የአንድ ማህበረሰብ ህሊና ይቀይራል። የኢሜት ቲል ታሪክ ከነዚህ ሰዎች አንዱ ነበር። My name is Emmett Till. Not too long from now, I will be unalive for a false accusation.
I will be unrecognizable and the killers will get away with it. Never forget. የሚገርመውና ብስጭትን የሚፈጥረው ነገር የተፈጠረው ደግሞ እዚህ ጋር ነው። ኤሚት ቲል ከተገደለ ከዓመታት በኋላ ክስ የተመሰረተባቸው ወንጀለኞች በጋዜጣዊ መግለጫቸው ላይ ክሳቸውን ያምናሉ። ነገር ግን በወቅቱ የነበረው የአሜሪካ ሕግ አንድ ሰው በአንድ ክስ 2 ጊዜ ፍርድ ቤት አይቆምም። ስለዚህ ወደ ዘብጥያ ሳይጣሉ ኑሯቸውን ቀጠሉ ማለት ነው። ክሱን የመሰረተችው ነጯም ሴት ሃራስመንት አላደረሰብኝም ብላ በስተርጅና እድሜዋ እውነቱን አፍርጣ ሞተች። ዛሬ ከ70 ዓመታት በኋላም ቢሆን ኤሚት ቲል አልተረሳም። ለሱ መታሰቢያ ሐውልት ቆሞለታል። ታሪኩን የሚያስታውሱ መታሰቢያ ቦታዎችም ተገንብተውለታል። ይህ ሁሉ የአንድ የ14 ዓመት ልጅ ታሪክ ለዓለም ፍትህንና እኩልነትን የማይረሳ መልእክት እንደተወ ያሳየናል። የኤሚት ቲል ህይወት በ14 ዓመቱ ቢቋረጥም ታሪኩ ግን አልተቋረጠም። ዛሬ ለእሱ የተሰሩ መታሰቢያ ሐውልቶችና መታሰቢያ ቦታዎች የአንድ ልጅ ብቻ ሳይሆን ለፍትህና ለእኩልነት የተደረገውን ትግል ይዘክራሉ። አንዳንድ ታሪኮች ጊዜ እያለፈ ይጠፋሉ። አንዳንዶቹ ግን ዓለም እንዳትደግማቸው ለዘላለም ይታወሳሉ። የኤሚት ቲል ታሪክም ከነዚህ ውስጥ አንዱ ነው። ዛሬም ድረስ የኤሚት ቲል ስም ሲነሳ ፍትህ ዘግይቶ ቢመጣም የእውነት ድምጽ ግን መቼም እንደማይጠፋ ያስታውሰናል። ማርቨለስ ሚዲያን ሰብስክራይብ ማድረግ አትዘንጉ። ወዳችኋለሁ። ባይ